بفردان وككنت نموتر قمتن هندا جادلاف كبجن كبوسنيبسا በግሩፍተን በገወገረችን ኩባንና ኩባት በተለያዩ መካከለኛ ምስራቅ ሀገራት በተለይም የንግድና የቱሪስቶች መናኸሪያ በሆነችው በዱባይ ከተማ በዚህ በአማረ ስፍራ ተገናኝተን ሰላምታና ፍቅር ይዤላችሁ የመጣው ስለሆነ እንደምን ከረማችሁ ብላችሁ ኢትዮጵያውያን ዛሬ በዚህ ስፍራ በዚህ መልክ ተገናኝተን ደስታችንን ስንካፈል ከጥቂት ሳምንታት በፊትም በደቡብ አፍሪካ ከሚኖሩ በብዙ ሺህ ከሚቆጠሩ ኢትዮጵያውያን ወንድሞችና እህቶቻችን ጋር ተገናኝተን ልብ ለልብ መካከል እህቶቻችንና ወንድሞቻችን ከምትገኙበት መካከለኛው ምስራቅ ተገኝተን ሀገራችን ስለ እናንተ ስለ ሀገራችን ስለ ሰላም ስለ ብልጽግና ስለ ፍቅር ስለ አንድነት ስለ ይቅርታ መነጋገር በመቻላችን ልባዊ ደስታና ክብር የተሰማኝ መሆኑን እገልጽላችሁ እፈልጋለሁ። ሌሎች ሀገራት እንደሚኖሩ ወገኖቻችሁ ሁሉ እዚህ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እዚህ የመጣችሁት ስራና ድካም ኑሯችሁን ለማሸነፍ ቀን ከሌት ታግላችሁ የእውቀትን ለማግኘትና ፈተናዎችን በድል ለመጋፈጥ ነው። ብዙዎቻችሁ የተገኘውን ስራ ሰርታችሁ ራሳችሁ ሌሎች ለመትረፍና ለማካፈል በማሰብ በዚህ ስፍራ ቀን ከሌት የምትተጉ መሆናችሁ ኢትዮጵያውያን ጆሮ ሰጥቶ የሚያዳምጣችሁ ቢገኝ እያንዳንዳችሁ ከሕይወታችሁ ተጽፎ ያልተነበበ አስገራሚ ልምድና ደርዝ ያለው ፍቅር በመጽሐፍ መልክ ሊወጣ የሚችል ልምድና የሕይወት ጉዞ እንዳላችሁ መገመት ይቻላል። አይቻልም። አኗኗራችሁና ለሀገር የምታበረክቱት አስተዋጽኦ በልዩነት ሊነገር የሚገባውና ትምህርት ሊቀሰምበት የሚገባው በጽኑ እናምናለን። እንደሚባለው ደግነት ሁሉም ሰው የሚሰማው ቋንቋ የሚናገሩት ግን ጥቂቶች ናቸው። በተለይ ደግሞ ሴቶቻችን በሰው ሀገር በስደት ዘባችሁ ያፈራችሁ አቅም፣ ገንዘብ፣ ቤተሰቦቻችሁ የሚችሉ በሀገሮች የምትጫወቱት ሚና እጅግ የሚያኮራ በመሆኑ እንኳን ደስ ያላችሁ እላችሁ እወዳለሁ። እናንተ ጥሪት እናንተ እርዳታ የሚማሩና በወግ ለቁም ነገር የበቁ ኢትዮጵያውያን ነገ ሀገራችን ስትበለጽግ
ሌሎች መጠለያ የምትሆኑበት ጊዜ አይደለም። ያኔ በዚህ አንጸባራቂ መልካም ስራችሁ ሁሌም ስናመሰግናችሁና ስናስታውሳችሁ እንኖራለን። እስከዚያው ግን በመካከለኛ ምስራቅ የሚኖሩ ዜጎቻችን ክብራችሁ ተጠብቆ እንዲሰሩ ለማድረግ መንግስት ከየሀገራቱ ጋር የሁለትዮሽ ስምምነቶች አድርጓል። የሚደርስባችሁ ስቃይና እንግልታችሁ እንዲቀንስ ወደፊትም ተከታታይ ስራዎችን ማከናወናችንን እንደምንቀጥል በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። እናንተ ቤተሰብ ለመርዳትና አገር ለመለወጥ ስትዋጥቱ የሚደርስባችሁ ህመም እኛንም ያመናል። የውስጥ ቁስላችሁ እኛንም ነጋ ጠባ ተጠቁጠናል። ምክንያቱም እያንዳንዳችሁ ለእኛ ውድ ዜጎቻችን ከመሆናችሁ ልጆቻችን፣ እህትና ወንድሞቻችን ናችሁና እናንተ ክብር ስታገኙ ሀገራችን ትከበራለች። እኛም ወገኖቻችሁ እረፍትና ኩራት ይሰማናል። በእናንተ ልቅሶ ሀገር እንደሚያለቅሰው ሁሉ እናንተ ሳቅና ስኬት ወገን ሁሉ ወገኖቼ ሁላችሁም እንደምትገነዘቡት እኛ ኢትዮጵያውያን ሌላው የዓለም ክፍል የተለየ መካከለኛ ምስራቅ ሀገራት ጋር በብዙ የምንተሳሰር ለብዙ ሺህ ዘመናትን ያስቆጠረ ዝምድናና ትስስር ያለው የነበረን ትስስር እስካሁን ዘመን ተሻግሮ የሀገራችን አንጋፋ እምነቶች ክርስትናና እስልምና ምንጫቸው እዚሁ መካከለኛ ምስራቅ ነው። በእስልምና ታሪክ ውስጥ ድርሻ ከሚሰጣቸው ቦታዎች መካከል ሀገራችን ኢትዮጵያ በግንባር ቀደምትነት ተጠቃሽ ነች። ለምሳሌ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፍትህ አዋቂነታቸው በመልካም የመንግስት አስተዳደር ስርዓታቸው ምክንያት ኢትዮጵያውያንን አምነው ልጆቻቸው ቤተሰቦቻቸውንና ቤተሰቦቻቸውን ጠምደው ወደ እኛ ልከዋል። ኢትዮጵያውያን በመካከለኛው ምስራቅ ታሪክ ውስጥ በእምነት አስተማሪነት፣ በሀገር መሪነት፣ በስነ ጥበብ አዋቂነት፣ በንግድ ታላላቅ ቦታዎችን ይዘው መኖራቸው ይታወቃል። የባበል መንደብ ሰርጥ የመገናኛችን ድልድይ ሆኖ ስራ ፍለጋና ለማሸነፍ ከሚሰደዱባቸው ሀገራት አንዷ ኢትዮጵያ ነበረች። ዛሬም ቢሆን በሶሪያና በየመን ባለው አሰቃቂ ጦርነት ችግር ምክንያት እነዚህ ሀገራት ዜጎች ሲበተኑ ሀገራችን ኢትዮጵያ ተቀበለቻቸው። በተጨማሪ ሶማሊያ፣ ደቡብ ሱዳን እና ከሌሎች ሀገሮች በተለያየ የተፈናቀሉ ጎረቤት ወገኖቻችን አስጠልለን ይናገራሉ። ይህ ሁሉ የሚያሳየን ለጊዜ ሚዛን ደፍቶ ተሰዳጅና ችግረኞች ህዝቦች ምድር ይህ ጊዜ
ኃላፊ መሆኑን በመረዳት ከአንገታችሁ ቀና ብላችሁ ሂዱ። ዛሬም በኢትዮጵያዊነታችሁ ኩሩ። እመኑኝ፣ ነገ እናንተም በቤታችሁና በቢዝነስ ድርጅቶቻችሁ ሌሎችን ቀጥራችሁ የምታሰሩ ትሆናላችሁ። ይህ እውን እንዲሆን ዛሬ ጠንክራችሁ መስራትና ጠቃሚ እውቀትን ለመሰብሰብ ታሪክን ለመቀየር ወገባችሁን ታጥቃችሁ ተነሱ። ውድ የኢትዮጵያ ልጆች፣ አንድ ቁልፍ የሆነ እውነት ልነግራችሁ እወዳለሁ። በዚህ ዘመን ኃያልነት መወዳደሪያው እንደ ጥንቱ ዘመን ወታደራዊና ጦር መሳሪያ የመንግስታት ገናናነት ማሳያ፣ የሀገራት ተሰሚነት ማረጋገጫ፣ የዜጎች ኑሮ ምቾትና የሕይወታቸው ማሻሻያ ዋነኛው መለኪያ ብልጽግና ያሳሰብና ማህበራዊ ብልጽግና ዛሬ ጭንቅላታቸውን ተጠቅመው የሀሳብ የበላይነት የተጠናቀቁ ህዝቦች የተፈጥሮ ሀብት ባይኖራቸው ኃያል ከመሆን የሚያግዳቸው ነገር አለመኖሩን በብዙ የአእምሮ ብልጹግ ሀገራት ውስጥ ማየት መማር ችለናል። ዱባይም የዚህ አንዱ ማሳያ መሆን ትችላለች። እነዚህ ሀገራት በለጸጉ የሚያስችላቸው የመፍትሄ ቅንጭታቸውን ማሳደግ መቻላቸው ነው። ይህንን ክምችት ለማብዛት ብዙ ነገር እውቀትና ያሉትን ዕድሎች ተጠቅመው የሚፈጥሯቸው መፍትሄዎች ተጠራቅመው ባለጸጋ ያደርጓቸዋል። አንድነታችሁ ድምጻችሁ ሲያስተጋባ ከዛሬ ማታ ጀምሮ የምታዩት